ስናገኝ ደግሞ ለቤተሰብ አደረግን፣ ሳይሟላልን አደግን። ከዛ ቀጥሎ ደግሞ ስናገኝ ደግሞ ለቤተሰብ አደረግን። ከዛ ቀጥሎ ደግሞ ለልጅና ለትዳር አጋሩ ለፍቅረኛ ልናደርግን። መቼ ነው ለእኛ አይኖር ነው? ለዚህ ነው ሰዎች በስተርጅና ሱስ ውስጥ የሚገቡት። ለዚህ ነው ሰዎች በማይጠበቅ ሰዓት የማይጠበቅ ነገር የሚያደርጉት። እራሳቸውን ሳያዩ፣ ለራሳቸው ጊዜ ሳይሰጡ፣ ለራሳቸው ሳይደሰቱ ሁልጊዜ ከኃላፊነት የሆነ ህይወት የምንኖር ከሆነ ማስተዋል መቻል አለብን። ይሄ አሁን ያልነው የህይወት መንገድ ወይንም ደግሞ አሁን የጠቀስነው የህይወት መንገድ መልካም መንገድ። ሰው አደገ፣ ሳይሟላለት አድጎ ቤተሰቦቹን ቀይሮ ከዛ ቀጥሎ ደግሞ ኃላፊነት ለሚስቱ ለልጆቹ ወይንም ደግሞ ለባሏ ለልጆቹ መልካም ነው። ግን ጥያቄ ያስነሳል። ግን የአእምሮ ጭንቀት ይፈጥራል። ግን ለውስጣችን የማይሆን ነገር እንነግረውና ያንን ነገር ህመም አለው። ሸፍነን ከኖርም በኋላ በስተመጨረሻ ሱስ ውስጥ ልንገባ እንችላለን። ወንጀል ውስጥ ልንገባ እንችላለን። ምክንያቱም የጭንቅላት እረፍት የሌለው ህይወት ሊሆን ይችላል ያ ህይወት። ለዚህ ነው ስንኖር ለራሳችን እናስብ። ከአንድ ኃላፊነት ወደ ሌላ ኃላፊነት፣ ከአንድ ኃላፊነት ወደ ሌላ ኃላፊነት ስንገባ ቆም ብለን መመልከት መቻል አለብን። ሁሉም መንገዶች ጥሩ ናቸው። ሁሉም መንገዶች በእድሜያችን የምናደርጋቸው ነገሮች ጥሩ ናቸው። ነገር ግን ከኃላፊነት ወደ ኃላፊነት ስንሄድ እራሳችንን እንዳንጥል፣ ሁሌ ለሰው መሮጥ